السلام عليكم ورحمة الله وبركاته ከፈጅር በኋላ ባለችው 30 ደቂቃ የምታደርጓቸው ተግባራት ሙሉ ቀናችሁን ብሎም ሙሉ ህይወታችሁ ላይ ተጽዕኖ እንዳለው ታውቃላችሁ። ብዙ ሙስሊም ፈጅርን ይሰግዳል፣ ነገር ግን እቺን ከፈጅር በኋላ ያለችውን እጅግ የተባረከች ሰዓት በተራ ነገር ያባክናታል። እናም ዛሬ በዚህ ቪዲዮ በየቀኑ ከፈጅር በኋላ ብታደርጓቸው ህይወታችሁን የሚቀይሩ 6 ተግባራትን እንመለከታለን ኢንሻአላህ። በዚህች በተባረከች ሰዓት እነዚህን 6 ነገሮች ብናደርግ አላሁ ሱብሓነሁ ወተዓላ እጅግ በጣም ብዙ በረካዎችና ኒዕማዎችን እንደሚከፍትልን ከቁርአንና ከሐዲስ ማስረጃዎቻቸው ጋር ተቀምጠዋል። ሁሉም እጅግ በጣም ቀላልና ከጊዜያችሁ በጣም ጥቂት ብቻ የሚፈልጉ ሲሆኑ እያያችሁት ህይወታችሁን ወደ ተሻለ ሁኔታ የሚቀይሩም ናቸው። በተለይ የመጨረሻው። ስለዚህ ቪዲዮውን እስከ መጨረሻው ድረስ መከታተላችሁን እርግጠኛ ሁኑ። የኛውና የመጀመሪያው ከፈጅር በኋላ አለመተኛት ነው። ሰኽር ኢብኑ ወዳ አልጋሚዲ ባስተላለፈው ሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም አላሁመ ባሪክ ሊኡመቲ ፊ በኩሪሃ፣ አላህ ሆይ ለኡመቴ የቀኗን መጀመሪያ ወይንም ጣዋቷን በረካ አድርግላት ብለው ዱዓ አድርገዋል። ረሱላችን ሰለላሁ ዐለይሂ ወሰለም ወታደሮችን ወይም ጦርንን በሚያዘምቱ ጊዜ በጣዋት ይልኳቸው ነበር። ይህንን ሐዲስ ያስተላለፈው ሰኽር የተባለው ሰሃባም ነጋዴ የነበረ ሲሆን እርሱም ሸቀጦቹን በቀኑ መጀመሪያ ላይ በጣዋት ይልክ ነበር። በዚህም ሀብታም እንደሆነና ገንዘቡም እንደፋፋለት ከሐዲሱ ጋር ተያይዞ ተወርቷል። አንድ ሰው በረካና ሪዝቅን የሚሻ ከሆነ ይህች ረሱላችን ሰለላሁ ዐለይሂ ወሰለም ለኡመታቸው ዱዓ ያደረጉበትን የተባረከና ሁሉ ነገር ተርፋማ የሚሆንበት ሰዓት ተኝቶ አያሳልፍም። በሚገርም ሁኔታ ሙስሊም ያልሆኑ ሰዎች የዚህችን ሰዓት ሚስጥር በመረዳት በዚህ ሰዓት ላይ ስራቸውን ይጀምራሉ፣ ትርፋማም ይሆናሉ። ነገር ግን እኛ የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ተቀምጦልን እንኳ አላህ ያዘነላቸው ሲቀሩ ይህችን ሰዓት ተኝተን እናሳልፋለን። ይህች ሰዓት እጅግ በጣም የተባረከች መሆኗን የሞከረው ሁሉ ያውቀዋል። ማንኛውንም ነገር ለማጥናት ቁርአንን ለመሐፈዝም ሆነ ሙራጃዓ ለማድረግ ለስራ ወይም ለየትኛውም ተግባር ይህች ሰዓት እጅግ በጣም የተባረከች ናት። አእምሮአችንም ሆነ አካላችን እረፍት አድርጎ ንቁ በሚሆንበትና ዱንያ እጅግ በጣም የሚያምር ጸጥታ ውስጥ ባለችበት ረሱላችንም ሰለላሁ ዐለይሂ ወሰለም ለኡመታቸው በረካ እንዲወርድበት ዱዓ ባደረጉበት በዚህ ሰዓት ላይ ስራዎች ሁሉ ትርፋማ ናቸው እና ስለዚህም ከፈጅር በኋላ ብናደርጋቸው ስኬታማ ከሚያደርጉን 6 የተባረኩ ልማዶች የመጀመሪያው ከፈጅር በኋላ አለመተኛት ነው። ሁለተኛው አተህሚድ ወይንም አላህን ሱብሓነሁ ወተዓላን ማመስገን ነው። ሁዘይፋ ቢን የማኒ ረዲየላሁ ዐንሁ እንደዘገበው ረሱላችን ሰለላሁ ዐለይሂ ወሰለም ከእንቅልፋቸው ሲነሱ አልሐምዱሊላሂ አለዚ አህያና በዕደማ አማተና ወኢለይሂ ኑሹር፣ ምስጋና ለአላህ የተገባ ነው፣ ያ ከገደለን በኋላ መልሶ ሕያው ያደረገን መሰብሰቢያም ወደሱ ነው ይሉ ነበር። መሪያችንና ተምሳሌታችን የሆኑት ረሱላችን ሰለላሁ ዐለይሂ ወሰለም ልክ ከእንቅልፋቸው ሲነቁ አላህን በማመስገን ነበር ቀናቸውን የሚጀምሩት። ይህንን ከረሱላችን ሰለላሁ ዐለይሂ ወሰለም የተገኘ ዱዓ ማድረግ በጣም ቆንጆ ሱና ሲሆን ከዛ ውጪም ግን በፈለግነው ቃላትና ቋንቋ አላህን ሱብሓነሁ ወተዓላን አብዝቶ ማመስገን ያስፈልጋል። አላሁ ሱብሓነሁ ወተዓላ በቁርአኑ ወኢዝ ተአዘነ ረቡኩም፣ ጌታችሁን በተጣራ ጊዜ ለኢን ሸከርቱም ለአዚደነኩም፣ ብታመሰግኑኝ በእርግጥ እጨምርላችኋለሁ ይለናል። ከፈጅር በኋላ ለጥቂት ደቂቃዎች ተረጋግተን አላህን ሱብሓነሁ ወተዓላን ስላደረገልን ሁሉ ብናመሰግን፣ ህይወትን ስለሰጠን፣ ሂዳያን ስለሰጠን፣ የረሱላችን ሰለላሁ ዐለይሂ ወሰለም ኡማ ስላደረገን፣ ጤና ስላለን፣ ስለ ቤተሰቦቻችን፣ ስለ ሰላማችን፣ ስላለን ነገር ሁሉ ብናመሰግነው ህይወት እጅግ ያማረች ትሆናለች። አላህም ሱብሓነሁ ወተዓላ ቃል እንደገባው ኒዕማዎችን በላይ በላይ ይጨምርልናል። ስለሆነም ከፈጅር በኋላ ልናደርጋቸው ከሚገቡ 6 ተግባራት አንዱ አተህሚድ ወይንም አላህን ሱብሓነሁ ወተዓላን ማመስገን ነው። ሶስተኛው ተስቢህ ወይንም አላህን ሱብሓነሁ ወተዓላ ማጥራት ነው። አላሁ ሱብሓነሁ ወተዓላ በቁርአኑ ሱረቱል አህዛብ ከአንቀጽ 41 እስከ 42 ላይ እንዲህ ይላል፣ ያ አዩሀ ለዚነ አመኑ ዝኩሩላህ ዚክረን ከቲራ፣ እናንተ ያመናችሁ ሆይ አላህን ብዙ ማውሳትን አውሱት፣ ወሰቢሑሁ ቡክረተን ወአሲላ፣ በቀኑ መጀመሪያና መጨረሻም ላይ አጥሩት ይለናል። በእነዚህ ሰዓታት መካከል ላይም ተስቢህ እጅግ የተወደደ ዚክር ነው።
ነገር ግን በእነዚህ ሰዓታት በቀኑ መጀመሪያ ወይም መጨረሻ ላይ ደግሞ እጅግ የተወደደና የተላቀም ነው። ጃቢር ኢብኑ አብደላህ በዘገበው ሰሂህ ሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም አላ ኡኽቢሩኩም ቢሸይኢን አመረ ቢሂ ኑሁን ኢብነህ፣ ነቢዩላህ ኑህ ዐለይሂ ሰላም ልጁን ያዘዘበት የሆነን ነገር ልንገራችሁ አሉና ኢነ ኑሐን ቃለ ሊብኒህ፣ ኑህ ለልጁ እንዲህ አለው ይላሉ። ያ በኒየ አእሙሩከ አን ተቁለ ሱብሓነላህ፣ ልጄ ሆይ ሱብሓነላህ ወይንም ለአላህ ጥራት ይገባው እንድትል አዝሃለሁ። ፈኢነሃ ሰላቱል ኸላኢቅ ወተስቢሁል ኸልቅ፣ እሷ እኮ ማለትም ሱብሓነላህ የፍጥረታት ዱዓና የፍጥረታት ተስቢህ ናት። ፈቢሃ የርዘቁል ኸላኢቅ፣ በእርሷም ነው ፍጥረታት የሚረዘቁት አሉ። ፍጥረታት ሁሉ አላህን ያወሳሉ፣ አላህም ፍጥረታትን ሁሉ ይረዝቃል። ከሪዝቅ ማግኛ መንገዶች አንዱ ተስቢህ ነው። ሱብሓነላህ በጣም ቀላልና አላህ ዘንድም እጅግ ተወዳጅ የሆነ ዚክር ነው። ነገር ግን በጣም ቆንጆና ምንዳውም እጅግ የበዛ የሆነው የተስቢህ አይነት ደግሞ ሱብሓነላሂ ወቢሐምዲህ ሱብሓነላሂል ዐዚም የሚለው ነው። ረሱላችን ሰለላሁ ዐለይሂ ወሰለም ይህንን ዚክር ኸፊፈታኒ ዐለን ሊሳን ሐቢበታኒ ኢለርረሕማን፣ ለምላስ በጣም ቀላልና አርረሕማን ዘንድም እጅግ በጣም ተወዳጅ በማለት ገልጸዋቸዋል። ከፈለጋችሁ ደግሞ አምስቱንም ዚክሮች ጠቅልሎ የያዘውን ተስቢህ ማለትም ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ ብትሉም ይቻላል። ረሱላችን ሰለላሁ ዐለይሂ ወሰለም እነዚህን ዚክሮች ማለት አሐቡ ኢለየ ሚማ ጠለዐት ዐለይሂ ሸምስ፣ ፀሐይ ከወጣችበት ነገር ሁሉ እኔ ዘንድ በላጭና ተወዳጅ ነው ብለውናል። ስለሆነም ስራችንን እየሰራን መንገድ ላይ እየተጓዝንም ሆነ ለብቻችን ተረጋግተን ተቀምጠንም ቢሆን የቀኑን መጀመሪያ በተስቢህ ብናደምቀው የአላህን ሱብሓነሁ ወተዓላ ውዴታና የሰፋ ሪዝቅን በእኛ ላይ ይከፍትልናል ኢንሻአላህ። አራተኛው ቂራአቱል ቁርአን ወይንም ቁርአንን መቅራት ነው። አቢ ሁረይራ በዘገበው ሐዲስ እንዲህ ይላል፣ አንድ ቤት በነዋሪዎቹ ላይ ይሰፋል፣ መላእክትም ያርፉበታል፣ ሸይጣኖችም ይርቁታል፣ ኸይሩም ይበዛል ቁርአን የተቀራበት እንደሆነ። አንድ ቤት ደግሞ በነዋሪዎቹ ላይ ይጠባል፣ መላእክትም ይርቁታል፣ ሸይጣኖችም ያርፉበታል፣ ኸይሩም ያንሳል ቁርአን ማይቀራበት ከሆነ ብለዋል። ቁርአንን በየቀኑ መቅራት እጅግ በጣም ትልቅ ፈድልና በረካን ያመጣል። በተለይ ደግሞ በቀኑ መጀመሪያ ላይ ቁርአንን መቅራት ቀናችንን በበረካ መጀመር ነው። ምክንያቱም ቁርአን በራሱ ሙባረክ የሆነ በረካ ያለው ስለሆነ። አላሁ ሱብሓነሁ ወተዓላ በሱረቱ ሷድ ላይ ኪታቡን አንዘልናሁ ኢለይከ ሙባረክ፣ ይህ ወደ አንተ ያወረድነው መጽሐፍ የተባረከ ወይንም በረካ ያለበት ነው ይለናል። ይህንንም ይዞ ከቀደምት ሷሊሆች አንዱ ወላሂ እኔ የቀኔ መጀመሪያን በተወሰኑ የቁርአን አንቀጾች ጀምረውና በሙሉ ቀኔ ውስጥ በረካውን አያለሁ። በቀኔ መጀመሪያ ላይ የምቀራቸውን አንቀጾች በጨመርኩ ቁጥር ደግሞ የጨመረና የበዛን በረካ ቀኔ ውስጥ አያለሁ ይላል። ወላሂ ይህንን የቁርአን በረካ የሞከረው ሁሉ ያውቀዋል፣ እኔንም ጨምሮ ማለት ነው። እናም ከቤት ከመውጣታችን በፊት ወይንም እዛው ፈጅር የሰገድንበት ቦታ ላይ ሆነን የምንቀራት የቁርአን ዊርድ ልትኖረን ይገባል፣ አንዲት ሰፍሐን ብትሆን። አምስተኛው አሰላቱ ዐለ ነቢይ ወይንም ረሱላችን ሰለላሁ ዐለይሂ ወሰለም ላይ ሰላዋት ማውረድ ነው። ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ መን ሰላ ዐለየ ሰላተን ዋሂዳ ሰለላሁ ቢሃ ዐሽረን፣ በእኔ ላይ አንድን ሰላዋት ያወረደ አላህ በሱ ላይ 10 ሰላዋትን ያወርድበታል ይላሉ። ስለሆነም ረሱላችን ሰለላሁ ዐለይሂ ወሰለም ላይ 10 ሰላዋት ብናወርድ አላሁ ሱብሓነሁ ወተዓላ ደግሞ በእኛ ላይ 100 ሰላዋትን ያወርድብናል። ሱብሓነላህ። ቀንን በዚህ በረካና ረህመት መጀመር እጅግ በጣም ዋጋ ያለው ነገር ነው። አንድ ሰሃባ ረሱልን ሰለላሁ ዐለይሂ ወሰለም ፈአጅዐሉ ሰላቲ ኩሊሃ ለክ፣ ዱዓይን ሁሉ ላንተ ሰላዋት አደርገዋለሁ አላቸው። እሳቸውም ሰለላሁ ዐለይሂ ወሰለም ኢዘን ቱክፋ ሐሙክ ወይግፈር ዘንቡክ፣ እንግዲያውስ ከጭንቀትህ ትበቃለህ ወንጀልህም ይማራል አሉት። ከጭንቀትህ ትበቃለህ ማለት ያሳሰበህ ነገር ምንም ይሁን ምን፣ ሀብትም ሆነ ትዳርም ሆነ ልጆች፣ የዲንህም ጉዳይ ሆነ ምንም ይሁን ምን አላሁ ሱብሓነሁ ወተዓላ ነብዩ ላይ ሰለላሁ ዐለይሂ ወሰለም ሰላዋትን በማብዛትህ ምክንያት ከዛ ጭንቀት ይገላግልሃል ማለት ነው። እናም ከፈጅር በኋላ ከጠዋት አዝካር ጋር ወይንም ለብቻው ሰላዋትን ማድረግ የአላህን ረህመት ተላብሶ መዋል ነው። ስድስተኛና የመጨረሻው አልኢስቲግፋር ወይንም አላህን ሱብሓነሁ ወተዓላን ምህረት መጠየቅ ነው። ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ መን ለዚመል ኢስቲግፋር፣ ኢስቲግፋርን የሙጥኝ ብሎ ያዘ ሰው ጀዐለ አላሁ ለሁ ሚን ኩሊ ሐሚን ፈረጃ፣ አላሁ ሱብሓነሁ ወተዓላ ከሁሉም ጭንቀት ፈረጃን ወይንም መገላገልን ያደርግለታል። ወሚን ኩሊ ዲቅን መኽረጃ፣ ከሁሉም ጥበት መውጫንም ያበጅለታል። ወረዘቀሁ ሚን ሐይሱ ላ ያሕተሲብ፣ ካላሰበው በኩልም ይረዝቀዋል ይላሉ። ኢስቲግፋርን በቀኑ መጀመሪያ ላይ ማድረግ እጅግ በጣም ብዙ
ፈድል ያለው ነገር ነው። ነገር ግን ለረጅም ሰዓት እስትግፋር ማድረግ ካልገራላችሁ ሰይዱል እስትግፋር ወይንም የእስትግፋሮች አለቃን ጠዋት አንዴ ማታ አንዴ ብትሉ ፈድሉ እጅግ በጣም የበዛ ነው። ረሱላችን ሰለላሁ ዐለይሂ ወሰለም አንድ ሰው ሰይዱል እስትግፋርን ጠዋት ብሎ ማታ ከሞተ ጀነት ገባ፣ ማታ ብሎ ጠዋት ከሞተም ጀነት ገባ ብለውናል። ሰይዱል እስትግፋር ወይንም የእስትግፋሮች አለቃ የሚባለው አላሁመ አንተ ረቢ ላ ኢላሃ ኢላ አንት خلقتني وأنا عبدك وأنا على عهدك ووعدك ما استطعت أعوذ بك من شر ما صنعت أبوء لك بنعمتك علي وأبوء بذنبي فاغفر لي فإنه لا يغفر الذنوب إلا أنت የሚለው ነው። ይህንን ዚክር ጠዋት አንዴ ማታ አንዴ በእኽላስ ማድረግ ማለት ራስን ጀነት ቃል የተገባለት ሰው ማድረግ ማለት ነው። እናም ከፈጅር በኋላ ብናደርጋቸው የሪዝቅንና የበረካን በራፎች የሚከፍቱልን ከአላሁ ሱብሓነሁ ወተዓላ ጋር ያለንን ግንኙነት እጅግ የሚያሻሽሉልን 6 ተግባራት እነዚህ ናቸው። አላሁ ሱብሓነሁ ወተዓላ ለኔም ለናንተም እንዲያገራልንና በእያንዳንዳቸው እንዲጠቅመን አላህን እንማጸነዋለን። اللهم أنت السلام ومنك السلام تباركت يا ذا الجلال والإكرام